የፈለጉትን ስም ይሰጣሉ። ይሄ አንድ ነው። ሁለተኛ እነሱ ኤክስፖርት ማድረግ የሚፈልጉት የራሳቸው ኔሽን ዲስኦርጋናይዜሽን የሚል ፕሮግራም አላቸው። ያ ኔሽን ዲስኦርጋናይዝ አድርገህ ሀብቱን መዝረፍ ማለት ነው። ቱ ዲስኦርጋናይዝ የራሳቸውን ይሄ መልቲ ፓርቲ የሚባል የውሸት አይዲዮሎጂ ያስተላልፋሉ። ጥቂት ንዑስ ከበርቴ የሆኑ ከነሱ ትምህርት ቤት የጨረሱ ከተማ ላይ የሚኖሩ እነሱን ያወዳድሩና እነሱን ወደ ስልጣን፣ ምርጫውንም የሚያካሄዱት እነሱ ናቸው፣ ገንዘቡንም የሚከፍሉት እነሱ ናቸው። ስለዚህ ያንን ሀገር ጥገኛ አድርገው በኢኮኖሚ ጥገኛ አድርጎ ያላትን ንብረት ዘርፎ በዕዳ አስታቅፎ በዕዳው ራሱ ደግሞ ከዛ ወዲህ እየበዛ የመጣና እንኳን ዕዳውና ኢንትረስቲኑ መክፈል የማትችልበት ቦታ። አሁን ኬንያ ዕዳዋ 80 ቢሊዮን $80 ቢሊዮን ነው የኬንያ። ይሄ ሰሞኑን ኬንያ ውስጥ የምታየው አመፅ ከህዝብ የመጣ ነው። እንደዚህ መኖር አንችልም፣ ሀብታችን እየተዘረፈ ነው። ጥቂት እዚህ የማይመሉ እፍኝ የሚያክሉ ኬንያውያን ስልጣን ይዞ ዘረፋት እየተባበሩ የሀገሪቷን ህዝብ ይበዘብዛሉ። አንድ ስቴጅ ላይ ህዝብ ነውና እንደ ድሮ መኖር በማይፈልግበት ጊዜ፣ ስርዓቱ ደግሞ እንደ ድሮ መግዛት የማይችልበት ጊዜ ይመጣና ህዝባዊ አመፅና ማዕበል ይመጣል። ስለዚህ ያሉት ገዢ መደቦች በእንደዚህ ሀገር ኒዮኮሎኒያል የሆኑ ጥገኛ የሆኑ በቴሌፎን የሚታዘዙ ከውጭ ኢኮኖሚያቸው የሚቀረጸው በወለድ ባንክና አይኤምኤፍ የሆኑ አገራቸውን በኤንጂኦ የወረሩ ኢትዮጵያ ሀገሬ 6500 ኤንጂኦዎች አሉ። የኤንጂኦ ሀገር ኤንጂኦ ነው የሚያስተዳድረው። የሀገሪቷ አብዛኛው ህዝብ ግን ከእንደዚህ ጸጋ ተለይቶ በድህነት በቸነፈር ይኖራል። ብዙ አገሮችም እንደዛ ነው፣ ጸጋቸው ይዘረፋል። እና መጀመሪያ አገሪቷን ከኒዮ ኮሎኒያል ሲስተም አውጥተህ ነፃ የሆነ ሀገር መገንባት አለ። ይህ ቀላል አይደለም። እንደዚህ የሚፈልጉ ኃይሎች ሊጣልሁ ይችላሉ፣ ስምህን ሊያጠፉ ይችላሉ፣ ኤምባርጎ ያረጉብሃል፣ ሳንክሽን ያረጉብሃል። ይህን ሁሉ ምክንያቱም የእነሱ አመለካከት ምንድነው? በተለይ ደግሞ ትንሽ የሆነች ሀገር ጥሩ አመራር ካላት ኔሽን ቢልዲንግ ፕሮሰስ ላይ የምትሰራ ከሆነ ህዝቧን እንትን የምትል ከሆነ እቺ ሀገር አደገኛ ናት፣ መጥፋት አለበት ብሎ የማያደርጉት ነገር የለም። ወጣቱን ከሀገር ያስወጣሉ፣ በውሸት ኢኮኖሚ ሳቦታጅ ያደርጋሉ፣ ንግድ እንዳይስፋፋ ሳንክሽን ያደርጋሉ፣ የኢኮኖሚክስ እንትኑ ኤሌክትሪክ እንዳይመጣ ስፔር ፓርቱን ሳንክሽን አድርጎ ያቆማሉ። ከራስህ ልጆች ደግሞ ሞኝ የሆኑትን ይገዙና ኦፖዚሽን ብሎ ያስቀምጧቸዋል። ይሄ ሁሉ የነሱ ቴክኒክ ነው። እና አፍሪካኖች በጣም እንዲገባቸው የሚያስፈልገው ምንድን ነው? በዚህ ዓለም ውስጥ ራሱን ካልጠበቀ ችግር ላይ ይወድቃል። ይሄ ኃይለኛ ዓለም፣ በጣም ክፉ የሆነ ዓለም፣ ብዙ ሌቦችና ዘራፊዎች ያሉበት ዓለም። አንተ ቤትህን ዝም ብለህ ለሌባ ከፍተህ አታሳየው። ሌባ መጥቶ እንዲዘርፋ አትፈቅድም። ከፈቀድክ ወይ ሞኝ ወይ ተባባሪ ነው የምትሆነው። እና ኔሽን ቢልዲንግ በጣም ሲሪየስ የሆነ ስራ ነው። ሲሪየስ የሆነ ደግሞ ሊደርሺፕ ይጠይቃል፣ ቪዥን ይጠይቃል። እና ይሄ ነው ዋነኛው ችግር። ቀላልም አይደለም፣ ትግሉ ከባድ ነው የሚሆነው። ስለዚህ አንዳንድ ነገሮች ታርጌት አድርገው ለማዳከም፣ ከውስጥም ለማዳከም ከውጭም ለማዳከም ከነሱ ኒዮኮሎኒያል የሆኑ ስቴቶች ጋርም ተባብረው ለማዳከም ይሞክራሉ። ይህንን ግን የማትሰራ ከሆነ መጨረሻ ላይ ቤት ውስጥ እሳት ይመጣና ትወድቃለህ። አሁን ለምሳሌ ሱዳንን ብንወስድ 1956 ነው ሱዳን ነፃ ያወጣው። ሱዳን ከዛ በኋላም በፊትም ጥሩ የአግሪካልቸር ስትራክቸር ያለው እንዳውም አንድ የአግሪካልቸራል ቦታ የሱዳን በቀኝ ግዛት ጊዜ 10% የብሪቲሽ ጂዲፒ የሚመጣው ከሱዳን ነበር። ማለት 10% የብሪቲሽ ኢኮኖሚ ሀብቱ የሚመጣው ከሱዳን ነበር። ይህን አገር ከ56 ዓመት በኋላ እንደዛ ፈርሶ ሲቪል ወር መካሄዱ የሚያሳይ የነበረው ገዢ መደብ ኔሽን ቢልዲንግ መፍጠር ስላልቻለም ኢቨንዞ ሱዳን ውስጥ ከደቡብ ሱዳን ውጭ ሁሉም አረብኛ ይናገራል፣ ሁሉም እስላሞች ናቸው። ለምን ሱዳን እዚህ እንትን ሆነ? ሁለት ሶማሊያ ሁሉም ሶማሊኛ ነው የሚናገረው።
አንድ ቋንቋ ነው፣ አንድ ሳይኮሎጂ፣ አንድ ካልቸር ነው። ለምንድን ነው ሶማሊያ እዚህ የደረሰችው? ምንድን ነው አንድ ውስጣዊ ድክመታቸው? ኔሽን ቢልድ የሚያደርግ ቪዥን ያለው አመለካከት ያላቸው ሊደርሺፕ አለመፍጠር ነው። ይሄ ደግሞ ራሱ ሆምወርክ ያስከፍላል። ሰነፍ ተማሪ እኮ ፈተና አያልፍም። ስለዚህ ኔሽኖቹም እንደ ፈተና ነው። እንደ ሰነፍ ተማሪ ትወድቃለህ፣ ትበዘበዛለህ። ከዛ ወዲህ እንዳውም እርስ በርስህ ወንድማማች የሆነው ህዝቡ እንደ ጠላት ተያይቶ ይጋደላል። ይሄ የነሱ የሚቀምሙት ስራ ነው። ከኛ የራቁ በ10 ሺህ ኪሎ ሜትር በ20 ሺህ ኪሎ ሜትር። ምክንያቱም የነሱ ጸጋ እንደ ፓራሳይት በእኛ ላይ የተመሰረተ ነው። ይህን መጠበቅ ካልቻልክ ሞኝነህ አገርህን ለሌባ ገልጠህ ነው የምታመጣው። መጨረሻ ላይ አገርህ ውስጥም ሲቪል ወር ጦርነት እንዲመጣ ነው የምታደርገው። ስለዚህ ሪስፖንሲብል የሆነ ሊደርሺፕ ኢዝ ቬሪ ቫይታል ለኔሽን ቢልዲንግ። ዊዛውት ሪስፖንሲብል የሆነ እንደ ህዝቡ የሚኖር ወደ ታች ወርዶ እንደ ህዝቡ የሚኖር ትልልቅ ቪላዎች ውስጥ ሳይሆን እንደ ህዝቡ በራሱ ትፕል ቤት የሚኖር በእግሩ መንገድ ላይ ከህዝቡ ጋር መሄድ የሚችል ከህዝቡ ጋር መወያየት የሚችል ከህዝቡ ጋር አብሮ የህዝቡ ያለውን አብሮ ተካፍሎ በልቶ ያንን ደግሞ ከህዝቡ ጋር ተወያይቶ ወደ ስራ የማይቀይር አመራር ካለ አገሪቷ ፌልድ ነች ማለት ነው። ፌል ካልሆነችም ፌል ትሆናለች። ወደዛ ነው የምትሄደው። ይሄ ደግሞ ምን ያመጣል? ኤትኒክ ቴንሽን ያመጣል። ከክላስ ቴንሽን ውጭ ኤትኒክ ቴንሽን ያመጣል። ሌሎቹ እኛ አልበላንም፣ እኛ ንብረታችን እየተዘረፈ ምናምን ብሎ ጠመንጃ ላይ ነሱቡ ይችሉና ሲቪል ወር ይሆናል። ስለዚህ የአመራሩ አመለካከቱ ኢትዮጵያኖች እንደሚሉት አሳ ሲገባ ከጭንቅላቱ ነው። አሳ ሲገባ ከጭንቅላቱ ነው። ስርዓትም ከአመራር ነው የሚገማው። አመራሩ ቪዥን ከሌለው ለራሱ ብቻ የሚያስብ ከሆነ ከተባባሪ ከውጭ ኃይል ላይ ሆኖ አገሪቷን የሚያዘርፍ ከሆነ ምንም አይነት ኢንተርናል ስታቢሊቲ ኔሽን ቢልዲንግ ኢዝ አ ፕሮሴስ ኦፍ ኢንተርናል ስታቢሊቲ። መጀመሪያ ኢንተርናሊ ስቴብል ታደርጋል። ስቴብል የምታደርግባቸው ፒላርስ አንድ ለሁሉም ህዝብ ጤና እንዲደርስ፣ ለሁሉም ህዝብ ትምህርት እንዲደርስ፣ ለሁሉም ህዝብ ባለበት ቦታ ፍትህ እንዲደርስ፣ ለሁሉም ህዝብ ትምህርት እንዲደርስ፣ ለሁሉም ህዝብ ባለበት ስራ እንዲያገኝ፣ ለሁሉ ህዝብ ንጹህ ውሃ ማቅረብ፣ ለሁሉ ህዝብ ፕላን፣ ለገጠሬውም ለከተማውም ፕላን አዘጋጅተ እንኳን ለህዝቡ ለከፍቱም ለእንስሳውም ጤንነት እንዲኖረው የውሃ ሪዘርቭ አድርገ ከዛ አልፈ ተርፈ ዳም ምናምን ሰርተ ወተር ሃርቨስት ፖሊሲ አዘጋጅተ ሁሉን ወጣቱን አስተዋውቀ ወጣቱ እየተዋወቀ ሲመጣ ከተለያየ ቤተሰብ መጣ ሰው ሲሆን እኔ እዛ ጠረፍ ጅቡቲ ጠረፍ ተወለድኩ አፋር በህይወቴ ምናልባት እኔ ሌሎቹ 8ቱ ናሽናሊቲ ኦፍ ኤርትራ አይቻል አቅም ይሆናል። በአንድ ዕድሜ ማወቅ አለብኝ ኤርትራዊ ነኝና በአንድ ጊዜ ከነዚህ ወጣቶች ጋር ትግርኛ የሚናገሩ ትግራይ የሚናገሩ ናራ የሚናገሩ ሌሎችም ቋንቋ የሚናገሩትን መተዋወቅ አለብኝ። እንዴት ነው የምተዋወቀው? እኔ የተወለድኩት እኮ ጅቡቲ ተረፍ ያለች ትንሽ መንደር ላይ ነው። ለዚህ ነው ሳዋ የተፈጠረው። ሳዋ ይህንን ሁሉ ወጣት እንዲተዋወቅ ላቦራቶሪ ነው። እንዲተዋወቅ፣ እንዲነጋገር አንድ የኤርትራን ስሜት ኔሽን ቢልዲንግ የሚባለው አንድ የኤርትራን ስሜት እንዲፈጥር ነው። ይህንን ግን ስትፈጥር የውጭ ኃይል አስቸጋሪ ነው። በጥሶ ገብቶ ዲስታብላይዝ ሊያደርግ ይሞክራል። እሱ ግን ችግር ይሆናል። ልጆቹ ሁሉ በአንድ አመለካከት ስለሚቀረጹ፣ ባህላቸውን ስለሚያውቁ፣ የሀገራቸውን ጥቅም ስለሚያውቁ፣ ሌላም ነገር ስለሚማሩ ይህንን በምንም መልኩ ዘራፊው ኃይል ወጣቶቹ እንዲተዋወቁ አይፈልግም። ነምበር ዋን ወጣቶቹ ቨሪ ደንጀረስ ኤሌመንት ብሎ ስለሚያምን ነው። እነዚህ ወጣቶች ከተዋወቁ አገራዊ ስሜት ኔሽን ቢልዲንግ ዲቨሎፕ ካደረጉ በአገራቸው ውስጥ አገራችን ነፃ ሆና መራመድ አለባት ብሎ ካመኑ እነሱ እንደሚሉት ይሄ አደገኛ ነው። ይሄ ፕሮጀክት አደገኛ ነው። አንድ ሁለተኛ ለማን አደጋ ሌላ ይሆናል። ጎረቤት ሀገር ደግሞ ማየት ይጀምራል።
ለምንድን ነው እቺ ትንሽ ሀገር እንደዚህ ስታደርግ እኛ ለማንሆነው? እኔ ኮንጎሌዝ የሆንኩ ሰውዬ ትልቅ ሀብት ያለው ሀገር ሚዘረብል ሆኖ ተከፋፍሎ በጎሳ በምን ተከፋፍሎ በድህነት በግጭት ምናምን ሰው ነኝና ለምንድን ነው እዛ ቦታ የማይሆነው? ኮንሽስነስ ያመጣል። ለዚህ ነው እነሱ ሚነራል ሮትን አፕን ይሉታል። እንደዚህ አይነት አገር የኔሽን ቢልዲንግ ዲቨሎፕመንት የወሰደች ሀገርና የጀመረች ሀገር አደገኛ ሀገር ይችላል። ስለዚህ በተቻለ መጠን የሀገር መጥፋት አለበት፣ ኤምባርጎ መደረግ አለበት፣ ሳንክሽን መደረግ አለበት፣ ስሙ በፕሮፓጋንዳ መጥፋት አለበት። የእነሱ ሚዲያ ቀንና ማታ የመጥፎ ሀገር ነው ኖርዝ ኮሪያ ነው ምናምን እያለ ያወናብዳል። ሚዲያው የነሱ ነው። እነሱ የሚወድህ አንተ ለነሱ አሽከር ሆነ ስትሰራ ብቻ ነው። ስለዚህ የማንም አፍሪካዊ ወጣት ኢትዮጵያዊም ወጣት መገንዘብ ያለበት ምንድን ነው? እኔ ማነኝ? አገሬ ለምን እዚህ ደረጃ ደረስ? ማን ነው እዚህ ያደረሰው? እግዚአብሔር እኮ አይደለም ያደረሰው። ከየት ነው የሚመጣው ችግር ብሎ ራሱ መመር አለበት። አገሮች የሚበለጽጉት በአመራራቸው አመለካከትና እድገት ነው። አሁን ባለንበት በዓለም ሁኔታ ሌሎች ሀገሮች እንዳይበለጽጉ ጸጋቸውን ዘርፎ ለመኖር የሚፈልጉ ከ100 ዓመት በላይ የራሳቸውን ኔሽን ቢልዲንግ የፈጠሩ ከዛ አልፎ ደግሞ ኢምፔሪያሊስቶች ሆኖ የሌሎቹን ሰዎች አገር ንብረትና ሀብት መዝረፍ የሚፈልጉ ዘራፊ አገሮች አሉ። እነሱ በምንም መልኩ እንድትራመድ አይፈልጉም። በጫማ ውስጥ ጠጠር አስቀምጠው ተጎሳቅለህ እንድትኖር ነው የሚፈልጉት። ስለዚህ የኛ ወጣቶች ማወቅ ያለባቸው ምንድን ነው? የነዚህ ስርዓት ኢንትሪግ ምንድን ነው? ፒላራቸው ምንድን ነው? ዲሞክራሲ ብሎ ሲያወሩ እኔ ምን እለዋለሁ? ሎው ኢንቴንሲቲ ዲሞክራሲ፣ የተጋጨ ኑር የሚል ዲሞክራሲ ነው። የጎሳ ፓርቲዎች እንዲፈሰጥ የዞባ ፓርቲዎች ወይንም ደግሞ የአውራጃ ፓርቲዎች እንዲፈጠሩ እንዲጋጩ እርስ በርሳቸው የተለያዩ የጎሳ ፉትቦል ቲም እንዲፈጠር ይሄ ደግሞ ራሳቸው ኤክስፖርት የሚያደርጉት የራሳቸው የቀመሙት ሃይማኖቶች ኤክስፖርት እያደረጉ ዲቪዥን እየፈጠሩ ወጣቱ እንዲማታ እንዲገዳደል ምናምን ያደርጉና የሚፈለገው ግን ያ ወጣት መሬቱ ሀብታም ነው፣ ያንን ሀብት ለመዝረፍ ነው እና ትሪክ ነው። ስለዚህ ኔሽን ቢልዲንግ ቀላል ኔሽን አይደለም። ስለዚህ የእኛ ወጣቶች በጣም ዲቤት ማድረግ አለባችሁ፣ መነጋገር አለባችሁ። ከሀገር ወጥተህ ወደ ውጭ ሀገር መውጣት አያጸድቅህ። እዚህ የተውከው ድህነት እዛ ድህነት ይጠብቃል። ሴግሪጌሽንና ዲስክሪሚኔሽን ይጠብቃል። እድሜህን እንደውም ትጨርሳለህ። ለምሳሌ አንድ ወጣት ዩኒቨርሲቲ የጨረሰ ወጣት ሚግሬት ሲያደርግ ያስተማረው ህዝቡ ነው፣ ያስተማረው አገሩ ነው፣ ያ ሁሉ ኢንቨስትመንት ያደረገበት አገሩ ነው። ለቆ ሲወጣና አንድ አገር እነዚህ ኢምፔሪያሊስት ሀገሮች ሲመጣ ነፃ ግፍት ነው፣ ሉተሬ ነው ያገኙት። ምንም ሳይከፍሉ እሱ ላይ ሲያሰሩት አገሩ ያስተማረችው ሀገር ያ ሁሉ ያደረገችው ሀገር ከሳራ ነው። በአካውንቲንግ ስታየው ምናልባት የራሱን ኑሮ ሊያሻሽል ይችላል፣ ለዘመዶቹ ገንዘብ ልክ ይችላል። ኢንኮንክሪት ግን 20 ዓመት ያስተማረችው ሀገሩ ወይም 18 ዓመት ያስተማረችው ሀገሩ ትከስራለች። ይሄ ነው እነሱ የሚፈልጉት። እና አሁን ለምሳሌ የፕሬዝደንት ኬንያ ፕሬዝደንት ጀመን ነበሩ። 250 ሺህ ኬንያ ቴክኒካል ነርሶች ምኖች ጀመን መጥቶ እንዲሰሩ ይላሉ። ናይሮቢ ከተማ ወጣ ስትል ያለው ሻንቲ ታውን ወደ 3 ሚሊዮን የሚጠጋ በጣም ትልቅ ሻንቲ ታውን ልትገባው ማትችል ትፈራለህ። እዛ ለምን ዲስ አር ኬንያንስ የኬንያ ሲቲዝን ናቸው። መብታቸው ነው መማር፣ መብታቸው ነው ሀገራቸው ውስጥ እንትን ማለት። ይሄ እና ቀላል አይደለም። ኔሽን ቢልዲንግ ማለት ኢት ኢዝ ኦል ሰርክል ቢልዲንግ ነው። ይሄ ደግሞ በቀላል የሚመጣ አይደለም፣ በትግል ነው። ከዛም አልፎ ተርፎ ራሱን የሚሰዋ ሊደርሺፕ ይጠይቃል። ከህዝቡ ጋር አብረው የሚኖር ሊደርሺፕ ይጠይቃል። ስለዚህ እነሱ ኔሽን ቢልዲንግ ፎር ዜም ጠላት፣ እነሱ ፍራግመንትድ የሆኑ ኔሽን የሚመስሉ ኔሽን ያልሆኑ የጎሳ ጥርቅሞች እርስ በርሳቸው የሚጋጩትን ነው የሚፈልጉት።
ይወሩና ያንንም ይፈጥራሉ። ሲሪያ ውስጥ ፈጥረዋል፣ ኢራቅ ላይ ፈጥረዋል። 2 ሚሊዮን ነው የኢራቅ ሴቶች ባሎቻቸው የሞቱባቸው በዚህ ወረራ። ስለዚህ እኛ ማነን? የት ነው የምንኖረው? ጨረቃ ላይ አይደለም የምንኖረው፣ መሬት ላይ ነው የምንኖረው። መሬት ደግሞ ዓለም ላይ ስትኖር ብዙ ዘራፊ፣ ብዙ ቀጣፊ፣ ብጡ ኃይለኛ የሰፈር ጎበዝ የሆኑ ክፍሎች አሉ ለመዝረፍ። እነዚህን አንተ መመከት መቻል አለበት። መከተው ደግሞ መከተ እንደሚሉት እዚህ ኤርትራ ውስጥ ህዝቡን ሰብስበህ ነው መመከት። በጥሩ አመለካከት አደራጅተህ ስትሄድ ነው። This is the process of nation building. You define, but to enlighten, parallel to that, the society needs from the government so many things, especially in nation building. What the society needs from the government? What kind of government? First of all, መጀመሪያ መንግስት government, what is it? government ማለት የተለያዩ የህብረተሰብን ክፍል የሚያቀነባብር ኮሚቴ ማለት ነው። ኮሚቴው የህብረተሰቡን ጥቅም የሚያከብር ከሆነና የሚፈልግ ከሆነ ወደ ኔሽን ቢልዲንግ ይሄዳል። ኮሚቴው ደግሞ የተባበረ ሌባ ከሆነ ደግሞ ህብረተሰቡን ይበዘብዛል ከጓደኞች ከውጭ ጓደኞች። ይሄ ነው ያለው። ኮሚቴው እንደ ህዝቡ የሚኖር ህዝባዊ የሆነ ለህዝቡ የሚያስብ ከሆነ ቤቴን አላስበዘብዝም፣ ወጣቴን አላስጨንቅም፣ ሴት ልጆቼን አላስጨንቅም፣ ወንድ ልጆቼን አልጥም፣ ሽማግሎቼን እጠብቃለሁ፣ መድኃኒት አቀርብላቸዋለሁ፣ ይሄ ሁሉ የኔሽን ቢልዲንግ ጥቅም እሰራለሁ፣ መቀነቴን አስሬ እንደነሱ ኖራለሁ፣ ለውጭ ኃይል አልገዛም የሚል ከሆነ ይሄ መንግስት ነው። መንግስት ኢንሴንስ ከላይ እስከታች ህዝቡን ላይ የደረሰ ለህዝቡ የሚያስብ ነው። ሌላ ግን መንግስት የሚመስል ኮሚቴም አለ። ይሄ ኮሚቴ ደግሞ የአገሩን የሚያስበዘብዝ በሩን የሚከፍት መስኮቱን የሚከፍት ጉዳይ አይደለም ለአብዛኛው ህዝብ። እሱ ግን ከበዝባዞቹ ጋር እሱ ባፈጠረው ኮሚቴ አገሪቷን መበዝበዝ የሚፈልግ ከሆነ ያ ህብረተሰብ የማደግ እድል የለውም። ጥቂት ሌላ ኮምፕራዶር የሆነ ከሱ ጋር አብሮ ደላላ ሆኖ ሊኖር የሚከፍል ብቻ ሊፈጥር ይችላል። አገሪቷ የልማት እድሏ እየጠበበ ይሄዳል። ድህነቱ ይሰፋል፣ ረሃብ ይመጣል፣ ችግር ይመጣል፣ ምን ይመጣል። ይሄ የተስፋፋ ሲመጣ የኤትኒክ ኮንፍሊክቶች ኢዝ ኢኒቪታብል። ወደድክም ጠላህ ወደ ኤትኒክ ኮንፍሊክት፣ ወደ ረብሻ፣ ወደ ጦርነት ነው የምትገባው። ማለት ምንድን ነው? አብዛኛው ህዝብ እኔ እና የኔ ግሩፕ አሁን ስልጣን ብንይዝ እና ሶማሌዎች ስለሆን ስልጣን ከያዝና እኛንን የምንበላው ተረኛንን ካል ለራሳችን ተረኛና ለኪሳችንና ለምንወዳቸው ሰዎች ሀብታም እናደርግ ከሆነ ሌላ ደግሞ ተነሶ አታደርገኝም እኔ አልቀበልም ብሎ ተደራጅቶ ሊዋጋህ ይችላል። አሁን ኢትዮጵያ ውስጥ የምታየው ይሄ ነው። 27 ዓመት ወያኔ ከመቀሌ ተነስቶ 850 ኪሎ ሜትር አዲስ አበባ ድረስ ሄዶ ስልጣን ያዘው። ስልጣን ለምን ያ ኮሚቴውን ለምን ለመጠቀም ትፈልጋለህ? ስልጣኑን ለትግራይ ህዝብም ለሙላው የኢትዮጵያ ህዝብም ለማበልጸግ አብሬ አዲስ ሀገር ገነባለሁ ምትል ከሆነ በመጀመሪያ ደረጃ መገንባት የምትፈልግ ከሆነ ከጎረቤትህ ጋር አትጣላም፣ ከቀጠናህ ጋር አብረህ ትሰራለህ። በሰላምም እየተዋየ ኮመን የሆነ ፕሮጀክት ትሰራለህ። ግን ጠባብ የሆነ አመለካከት ካለ ይህንንም ትልቁ ማርኬት እኔና ዘመዶቼ መብላት አለባቸው ካልክ ከቀጠና ጋር አውቶማቲካሊ ኢንተርናል ፖሊሲ ከቀጠናው ከዞኑ ጋር ያጣላሃል። ለዚህ ነው ወያኔ ኤርትራ ላይ ወረራ አድርጎ የሁሉ ችግር የፈጠረው። ምን አመጣ ግን ወያኔ የሚለው ነው ወጣቱ መገንዘብ ያለው። የትግራይ ህዝብ ኑሮ ተሻሽሏል። ትግራይ ህዝብ በኢኮኖሚ አድጓል። ይኸው የምታየው ነው። ረሃብ ገብቷል። አሁን ብዙ ወጣት አልቋል፣ ምናምን አልቋል። ያመጡት ሆምወርክ ይሄ ነው። ጥቂት የወፈሩ ትግርኛ የሚናገሩ ሰዎች ሀብታም ሊሆኑ ይችላሉ። እነሱም ራሳቸው እኮ መነመኑና ሌላ ደግሞ ጥገኛ የሆነ ሌላ ደግሞ ተረኛ መጥቶ ወሰደባቸው። ከዛ በመነሳት ነው እኛ ደግሞ እንደ ድሮ አንገዛም፣ እኛ የራሳችን ጥቅም አለን፣
ከዚህ በፊት በትግርኛ በሚናገር ገዢ መደብ ተረኛ የሆነ ገዝቶናል። እኛ አካባቢ ምስለኔ የሆነ ጥገኛ የሆነ የአማራ ድርጅት ፈጥራችሁ ስታስተዳድሩን ነበር። ይህንን አንፈልግም አሉ። እኛ ንብረታችንም ሀብታችንም በራሳችን ማስተዳደር ነው። ይኸው 1 ዓመት ከሁለት ወር አመፅ ተነስቶ ህዝባዊ አመፅ አማራ ላይ ጦርነት እየተካሄደ ነው። ደሴም ኦሮሚያ ውስጥ ይህ የሚያሳየው ምንድን ነው? ህብረተሰባዊ የሆነ ሁሉንም መሸጋገር ይቻል ነበር። አንደኛ ሰዎች እብዶች አይደሉም። ዝም ብሎ ጠመንጃ ያዝጎ የሚታሉበት ምክንያት ሰዎች ጥሩ አመራር ካገኙ ተባብረው ገመዱን በደንብ አብረው መጎተት ይችላሉ። አንተ እዛ ቤት ውስጥ ግን ለይተ ዲቪዥን ፈጥረ አንዱን ጠቅመህ ሌላውን አሰቃይተ የምትሄድ ከሆነ ኢንቪተብል ጦርነት ይነሳል። ይሄ የዛ ውጤት ነው። እንደ በሽታ ነው ምልህ አንተ ራስን ማጠበቅ ከሆነ በሽታ ከያዘብህና በሽታህንም ማትታከም ከሆነ መጨረሻ ላይ ተርሚናል ሆኖ ይገላሃል። ለኔሽም ይሄ ነው። ኔሽን ቢልዲንግን መስራት ካልቻልክ ዩአር ኢንቪተብል ትልቅ ክራይሲስ ውስጥ ወድቅና እንዳውም ትልቅ እልቂትና ጦርነት ውስጥ ይካሄዳል። እና የአመራሩ ብስለት ነው። ጎሰኛ ካልሆንክ አንደኛ የሀገርህ ጂኦግራፊ ምንድን ነው? አገር ውስጥ የሚኖሩ ሰዎች ምን ቋንቋ ይናገራሉ? ምን ባህል ይናገራሉ? ምን ሃይማኖት ይጠቀማሉ? እነዚህ ሰዎችን እንዴት ነው ማቀራረብ የምችለው? አብረን እንዴት ነው መስራት የምንችለው? ሁሉንም ወደ አንድ ገበታ ላይ ማምጣት የሚቻልበትን የኔሽን ቢልዲንግ ፕሮሰስ ከጀመርክ አመለካከቱ የዛ አስተዳደር ረጅም ነው ማለት ነው። እውነት ነው፣ አስቸጋሪ ነው። የሚታላ ሌላ ትልቅ ክፍል አለ ይሄንን የማይፈልግ ግን ህዝብህን ያቀፍ ከሆነ እንደምንም ብለህ ቀስ እያልክ እየቀረፍ ቅድም ባልኩ የሶሾ ፖለቲካል ኢኮኖሚ ቅርጽ አስቀምጠ ህዝብህንም እያስተማር አዌር እያደረግከው እያዋሃድከው ስትሄድ ኔሽን ቢልዲንግን ቀስ እያልክ ቢልድ ታደርጋለ። ቀላል አይደለም። የውጭ ትልቅም ጠላት አለ፣ የውስጥም ደግሞ ከዛ ውጭ የማይፈልግ ደላላ ክፍሎች አሉ። ይሄ ደላላው ክፍል ባጭር ሀብት ማፍራት የሚፈልግ ባጭር ብዙ መብላት የሚፈልግ ግን ቁጥሩ በጣም እፍኝ የሆነ ነው። ይሄ ምናልባት ግማሹ በጊዜ ሂደት ግማሹ ደግሞ ሄዶ ከጠላት ጋር ሊደረብ ይችላል። ይሄ ችግር አይደለም። ህዝቡ አብዛኛው ህዝብ ከአንተ ጋር ከሆነ አብዛኛው ህዝብ ተጠቃሚ ከሆነ አብዛኛው ህዝብ በዚህ ኔሽን ቢልዲንግ ውስጥ የራሱን ጥቅም የሚያገኝ ከሆነ ህዝብ እብድ አይደለም፣ ጥቅሙን ያውቃል። ከአንተ ጋር አብሮ ተሰልፎ እርምጃውን ሊቀጥል ይችላል። ይሄ ነው ዋነኛው ጥያቄ። Let's come to our country. You are very close friend to the government of Eritrea and the people of Eritrea, and even the government, when do you relate with Eritrea? From when years? እኔ የኤርትራ ትግል 48 ዓመት ነው ሲከታተል የነበረው። በጽሁፋቸው በሚያወጡት እንትን ነው እኔ እነሱን ማወቅ የቻልኩትና ለብዙ ጊዜም ከዛ ወዲህ እንዳውም ጓዶቼ ናቸው፣ ወዳጆቼ ናቸው። አመራሩ ሰፊ አመለካከት ባይኖር ኖሮ ኤርትራንን ነፃ ማውጣት አይችልም ነበር። ኤርትራንም አሁን ለ33 ዓመት መርቶ እዚያ አይደርስም ነበር። ይሄ ቁልጭ ያለ እንትን ነው። የኤርትራ ትግልና ሪቮሉሽን ሁለት ሜጀር ፒላር ነው ያለው። አንድ የኤርትራ ህዝብ የተነፈገውን ራይት ኦፍ ሰልፍ ዲተርሚኔሽን ዲሞክራቲካሊ መመለስ ፍሩ ሪፈረንደም። ይሄ 1993 ላይ ሀፕን አድርጓል። ከሎንግ ትግልና ከብዙ መስዋዕት ብዙ ኃይሎችም ተታግዷቸዋል። ግን በነበራቸው ሰፊ አመለካከት፣ ሰብር፣ ሰፊ እይታ አሸንፈዋል። ሁለተኛው ሜጀር ፒላራቸው የነበረው የቀጠና አመለካከት። ሪጅኑ አንድ ነው። እኛ ኤርትራኖች የሪጅኑ ፓርት ነን።
የኤርትራ ህዝብ ራይት ኦፍ ሰልፍ ዲተርሚኔሽን በህዝብ ሪፈረንደም ከተረጋገጠ በኋላ እኛ በአዲስ ጅምር ሁላችንም ቀጠናው ላይ አብረን መስራት አለብን የሚል አመለካከት አለው የኤርትራ መንግስት። ያ አመለካከት ከ1991 እስከ 1998 ደህና ሄዶ ነበር። ግን ያንን የማይፈልጉ ኃይሎች መበጥበጥ የሚፈልጉ ከሩቅ ያሉ ፐነትሬት አድርጎ የወያኔ አመለካከት ጠባብ ስለነበረ እንኳን ለኢትዮጵያ ለትግራይም ያልቆመ አሁን በሪያሊቲ ያየነው ስለሆነ ታሪክ ስለመሰከረ ችግር ፈጠሩና አቆሙት፣ አኮላሹት እንጂ ኤርትራ ቀጠናው ላይ የተባበርን አብረን የቀጠና ልጆች ነን፣ አብረን ብንሰራ ቀጠናው ሀብታም ነው፣ ህዝቡ ነው ድሃ፣ ያንን መቀየር እንችላለን፣ አብረን ብንሰራ፣ አብረን ብንነግድ፣ አብረን ብንተባበር የሚል አመለካከት አሁንም አለ። እዚህ አልተሳካም። ጫጉላው ፈረሰ፣ ጦርነት ተካሄደ፣ ብዙ ጉዳት ደረሰ። ከዛ ወዲህ ኤርትራ ላይ ያልተደረገ ተንኮል አልነበረም። በራሳቸው መከታ ህዝባቸውን በማሰባሰብ ቅድም ያልኩት ነው። ኤርትራ ውስጥ ያለው መንግስት የአንድ ጎጥ መንግስት ቢሆን ኖሮ አይኖርም ነበር፣ ይወድቅ ነበር። ኤርትራ ውስጥም ጦርነት ይካሄድ ነበር። ስለዚህ አመለካከታቸው ሰፊ ነው ማለት ነው። የአንድ ጎጥ ሳይሆን ኤርትራ የሚባል የ9 ቋንቋ የ2 ሃይማኖት አገር አንድ ህዝብ በአንድ ክንድ ላይ የተመሰረተ አመለካከት ስለመሰረቱ ያ የፈለገውንም ከውጭ የሚመጣው ወረራ ማቆም ቻለ። ውህደቱ ጠንካራ ስለሆነ ሞከሩ፣ ያልሞከሩት ነገር የለም፣ አልተሳካም። ከዛ ወዲህ የኢትዮጵያ ህዝብ እንደ ድሮ መኖር ስላልፈለገ ስርዓቱም እንደ ድሮ መግዛት ስላልቻለ በ2800 በህዝብ 2018 ከ2014 እስከ 2018 በተደረገው ህዝባዊ አመፅ የወያኔ ስርዓት እንደ አይስክሪም ቀልጦ ወደቀ። ጠቅላይ ሚኒስትር አብይ ይህንን ገምግመው ሰፊ አመለካከት ባለው የፖለቲካ ፓርቲ ቢመሰረቱ ኖሮ ያሉትን ኮንትራዲክሽኖች ህዝባዊ የሆኑትን ኮንትራዲክሽኖች በህዝባዊ መልክ መመለስ ቢችሉ ኖሮ እና ከቀጠናው ጋር አብሮ ቢሰሩ ኖሮ አሁን ኢትዮጵያ ያለችበት ሁኔታ እንኖርም ነበር። ግን ከድሮ የወያኔ ትምህርት ቤት የተማሩ ስለሆኑ ይሄ የተረኛነት አመለካከትም ያደጉበት ስለሆኑ አሁንም የወያኔን ተረኛነት በራሳቸው ተረኛነት ተክተው መሄድ ሞከሩ። ጦርነት ተካሄደ። ሀገሪቷ እዚህ ላይ ደረሰች። አሁን ወዴት እንደምትሆን አናውቅ። ጥሩ አመራር ማውጣት ካልቻለች ኢትዮጵያ ኢትዮጵያዊ ህዝቧን የሚመስል አመራር ያሉትን ኮንትራዲክቶቹን ሶርት አውት አድርጎ ሁሉንም ያቀፈ በአዲስ ሂስትሪ በአዲስ ፕሮጀክት ካልመጡ ኢትዮጵያ መስቀለኛ መንገድ ላይ ናቸው፣ አደጋ ላይ ነው ያለችው፣ ልትበታተን ትችላለች። ብዙ ምልክት ይመጣል። ይሄ ነው የኢትዮጵያ ሁኔታ። አንድ ጊዜ ሂስቶሪካል ቻንስ አግኝተህ ያ ቻንስ ኢዝ ላይክ ሎተሪ፣ ያንን ቻንስ በደንብ ተጠቅመህ ቻንሱን ወደ ፖዘቲቭ መቀየር የማትችል ሊደርሺፕ ከሆንክ ዩ አር ዱምድ ፎር ፌለር። ታሪክም ይጠይቃል። ኢትዮጵያ ሀገር አሁን መስቀለኛ መንገድ፣ አደገኛ መስቀለኛ መንገድ ነው። ክሪቲካል ኖት ኦንሊ ክሪቲካል፣ ከዛ የባሰ የተለያዩ እሳተ ጎመራዎች ኢትዮጵያ ውስጥ አሉ። ያሉ እሳተ ጎመራዎች ፈንድቶ ትግራይም ፈነዳ፣ አማራም ፈነዳ፣ ኦሮሚያ ውስጥም ፈንድቷል። ገና ሌላ ደግሞ ያልፈነዱት እሳተ ጎመራዎች አሉ። ተጠቃሎ ከፈነዱ የሀገሪቷን ህልውና አደጋ ላይ ያደርሳል። አሁን ባለው ኢኮኖሚክ ሲቹዌሽን ህዝቡ መኖር ያልቻለበት፣ አንተ ኢማጅን የአንድ ሀገር ፕሮፌሰሮች በደሞዛቸው መኖር አቅቷቸው ልመና ከገቡ ያ ሀገር ሆፕለስ ነው ማለት ነው። ስለዚህ እኔ እንደማየው አዲስ አበባ ውስጥ በአጭር ጊዜ ውስጥ ከፍተኛ አመፅ ይነሳል። ይህ አመፅ ደግሞ ያለውን ስርዓት ይጥላል።
የሚተካው ማን ነው የሚለውን እናያለን፣ ጊዜ ያሳየናል። እኔ በአሁን ጊዜ ግን ያንን ሁሉ ሊያሰባስብ የሚችል የሚተካ የፖለቲካ ኃይል አላይም። የምመኘው እንዲመጣ ፈልጋለሁ፣ ግን እስካሁን አላየውም። ያለው በጎጥ የተከፈለ የፖለቲካ ኃይል ነው ያለው። አገሪቷን በአጠቃላይ የሚያክፍ አመለካከትና ዛንትላ የለም። ሁሉም የእናቱም ዛንትላ ነው ይዞ የወጣው። ስለዚህ ትልቅ አደጋ አለ። ይሄ አደጋ ደግሞ ለቀጠናውም አደገኛ ነው። በአሁን ጊዜ ራሱ ፈረንጆቹ ከሩቅ የሚያሽከረክሩት ክፍል ፈርተዋል። ኢትዮጵያ ምን ትሆናለች የሚለው ስጋት አላቸው። ለዚህ ነው የሸትል ዲፕሎማሲ ማይካመር እዛ መሄድ፣ ወደዛ መሄድ፣ ብራስልስ መሄድ ምመት ኢሮፒያን ዩኒየን በጠቅላላ በኢትዮጵያ ጥያቄ ላይ በጣም ፍራቻ አላቸው። ኢትዮጵያ የምትሄድበት መንገድ አደገኛ መሆነው ብሎ ገምግመው ደምድመዋል። ዋት ቱ ቢ ኔክስት እንትን የላቸው። ሁለተኛ አሜሪካኖችም በእንደዛ ነው የሚያዩት። ከዛ አልፎ ተርፎ ግን ኢትዮጵያን መቆጣጠርም ደግሞ ይፈልጋሉ።